የክራሞቲው ቤተሰቦቻችን ዛሬ ኮሜዲያን ያሲኑን በሁለት ፓርት በኔ በማስቀኛቸው እንደም የሱን አጫጭር ኢንተርቪዎች የማስቀኛቸው ይሆናል። ውጣ ውረድ ነች። ያንን ፈተና አልፈ ስትገኝ ኮሜዲያን ያሲኑን ትመስላለህ። የማለዳ ኮከቡ ኮሜዲያን ያሲኑ በህይወት ያልሰራሁት ስራ የለም ማለት እችላለሁ። ከአስተናጋጅነት እስከ ቤተክርስቲያን ግቢ እስከ ማደር ደርሻለሁ። አስተናጋጅነቴን ፊልም ለመስራት ብዬ ወጣሁ። ገራገሩንም ሰራሁ። ከዚያ የታክሲ ረዳት ሆንኩኝ። ለሹፌሮችና ለረዳቶች ትልቅ ክብር አለኝ። ረዳት ሆኜ ስሰራ ድምጼ ተዘግቶ ያውቃል። ከዚህም አልፎ በሰራሁት ስህተት ማረሚያ ቤት ገብቼ ነበር። እስር ቤት ስገባ ትንሿ ካልሲ እንኳን አብራኝ አልነበረችም። ከነጠላ ጫማዬ ጋር ነበር የተገኘሁት ራሴን ያገኘሁት። ህይወት ውስጥ ማቋረጥ አይችልም። ለዚህም ደግሞ እኔ ጥሩ ምሳሌ ነኝ። ለ7 ዓመታት ተወዛዋዥ ሆኜ በቢሾፍቱ ሰርቻለሁ። የማለዳ ኮከቦች ስወዳደር ቀን ነበር ውድድሩ። አንድ ቀን ግን ሌሊት ሆነ። ተወዳድሬ ከወጣሁ በኋላ ላይ አልጋ የሚይዝበት ብር ስለሌለኝ 5 ኪሎ ማርያም ቤተክርስቲያን አካባቢ ግንብ ስር ተደግፌ ተኝቼ አውቃለሁ። ሰዎች ቦሌ አካባቢ ሲሄዱ እዚህ ካፌ በላለሁ ይላሉ። የኔ ብቸኛ ምኞት እዚያ ካፌ ተቀጥሮ መስራትም ብቻ ነበር። በእውነቱ መራብ እጅግ በጣም ይደብራል። 1 ሚሊዮን ተከታይ ስገባ ስልክ የለኝም። በሰው ስልክ ነበር የምቀርጸው። ሰው አንድ ቀን ይሰጣል፣ በማግስቱ ፊቱን ያጠቁርብሃል። ሰዎች እኔ ላይ ሲቀልዱ ያሲኑ ያ ሰውዬ አይፎን አለው ሄድና ተወቀው ነገ ሊቀርጽህ ይችላል ብለው ይቀልዱብኛል። በእውነቱ ችግር ለኔ ነዳጅ ነበር። 1 ሚሊዮን ተከታይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል። የእናቴን ችግሯን አያለሁ። ልጅሽ ደርሶልሻል ትባላለች። እውነታው ግን እኔ ያልደረስኩላትም፣ ምክንያቱም ማድረግ አልቻልኩም። እያየኋት ታረጅብኛለች። ታክሲ ሰልፍ ላይ እኔን ያሲኑን ትመስላለህ ይሉኛል። ስፖርት ሰራለሁ ግን እምብርቴ ትልቅ ነው። በዚህም ቦርጭ ተሸክሞ እኔን ትንሿን እምብርቴን ለመተቸት ይሞክራሉ። እምብርቴን የቆረጠ ሰው ጋር ሄጄ ስጠይቀው አዝኜልህ ነው እንጂ ታችኛውንም እቆርጠው ነበር አለኝ። በጣም የማረሳው ልጅ እያለሁ አልጋ ላይ ሽንት ሸና ነበር። ሽንት ቤት መሄድ አይመቸኝምም ነበር። በዚህም ቤተሰቦችን ክፉኛ አበሳጫቸውም ነበር። ህይወት መከራ ነች። ያ መከራ ደግሞ ያሲኑን ሰርተውታል። እኔ የምላችሁ ራሳችሁን ሰጥታችሁ ሞክሩ እስከ መጨረሻው ድረስ። የአንተ ድርሻ ሰበቡን ማድረስ ብቻ ነው። ሌላው የአላህ ነው። ሰዎች የሚያስቡትን ሰጥቼ መጨረሻ ላይ የኔን ሐሳብ እናገራለሁ። ምንም አይነት ሱስ የለብኝም የንባብ ካልሆነ በቀር የሚለው ኮሜዲያን ያሲኑ የሰው ልጅ ከተወለደ ወይም ከተፈጠረ በኋላ ላይ ራሱ ላይ መስራት አለበት። የምበላው የበቆሎ ቂጣጠቼ ጎመን በኮኮስ የበላሁ ልጅ ነኝ። ታዋቂ እንኳን ሆኜ ብድር የሌለብኝ ሱቅ የለም የሚለው ኮሜዲያን ያሲኑ የተሰራች ሚስት አላህ ከሰጠኝ በቅርቡ አገባለሁም ጊዜውም እየደረሰ ነው። የደሃ ልጅ ስትሆን ሐዘንህ ቀልድ፣ ስሜትህ ጎስቋላ ነው። የደሃ ልጅ ስትሆን ሐዘንህ በሰው አፍ ሳይሞላ ይረክሳል። እኔ ጭብጨባም ልቤን አይወጥረውም፣ ትችትም እንደዛው። ህልሜ ከኢትዮጵያ አልፎ በአፍሪካና በዓለም ታዋቂ መሆን ነው፣ ሰዎችንም መርዳት ነው የሚለው ኮሜዲያን ያሲኑ ቀጣዩ ክፍል ደግሞ የሱን ኢንተርቪው በትንሹም ቢሆን የምናደምጥ ይሆናል። ኮሜዲያን ያሲኑን ሙሉ የሰይፉ ኦን ኢቢኤስ ፕሮግራም መስማት አንድ ሞቲቬሽን ንግግር ከመስማትም እጅግ በጣም ታተርፉበታላችሁ ብዬ አስባለሁ። መልካም ሰካራም ሆነን የሰራው እንደከባበር እንከባበር ይሻናል። እነ ፍፄ ይሻናል ለምን እንከባበር። ምን አይነት ዘመን ነው? ዘመነ ድሪቶ አስቸገረኝ ድንጋይ በር ተቆልቷል። ዘፈን አንተ ከማን ጋር ነው የምትከባበረው? ና ወዲህ if you want to fight me come on ተራለውና ጠጥተህ ነው እንደምትሰራው ይሉኛል። አሁን ለምሳሌ ባይዘው ፊልም አለኝ የዛሬ 7 ዓመት ምናምን አካባቢ የተሰራ ፊልም አለ ይጅልጥ የሚል። እዛ ላይ ያለ ካራክተር አለ ግርግር የነብር ጥፍር የሚል ከ2 ሚሊዮን በላይ ቪው አለው። እንግዲህ ዛሬ 7 ዓመት ምናምን የተሰራ ፊልም አሁን መንገድ ላይ ሲያዩኝ ግርግር ምናምን ይላሉ። ያኔ ከማላ ኮከቦች የወጣን ጊዜ አካባቢ ከጓደኞቼ ጋር የሰራነው ሙቪ ነውና ማላ ኮከቦች በደንብ ነው። አስተናጋጅ ሆነ ሰርተሃል? አዎ አስተናጋጅ የሆንኩበትን መንገድ ልንገር። እኔ ደጅን አቪዬሽን የሚባል አየር ኃይል ሚዲያ ውስጥ ሰራ ነበር። ከዛ በኋላ እንደዚህ ተሽከርካሪ ወንበር ላይ ነው ቁጭ ቢሮ ነው ዜና ማንበብ መረጃ መስጠት ምናምን ነው ኮምፎርት ዞን። ተሽከርካሪ ወንበር ላይ በቃ ተጨማለኩ። ከዛ ጥሩ ደሞዝ ይከፈለኛል። ሳየው ግን
ቁጭ ብዬ ራሴን ሳየው የት ነው መድረስ የምፈልገው እዚህ ጋር የሚመጣውን ሰውዬ መጀመሪያ እዛ ነው ያየሁት ኮምፈርት ምን ጊዜም የሰው ልጅ እንትን ነው አንድ ቦታ ይዞ ነው የሚያቆየ ከዛ ኦኬ ስራ ሪዛይን ማድረግ አለብኝ አልኩኝ ወጣውኝና ሆቴል 3 ወር ተምሬ ፍሪ ሰርቪስ መስጠት ጀመርኩ የታክሲ ስራ ከባድ ነው ሳይፊሻ ጃንጥላ ይዞ ሰውዬው እንደዚህ ቁጭ ብሎ ሌላ ቦታ እኮ ቲፕ በደንብ ይሰጣልኩ መልስ ላይ ግን አንተን እንደዚህ ይላል አንተ ሞላጫ መልስ አጣመጣ አንተ ወይ ቢዚ ሆነ ቆይ ምናምን ትለዋለህ አይደለ ጃንጥላ ብረቱ አለ አይደለ ኩላሊትን ያነጣጥርና ይሰካና መልሰኔ እዝኑ ሺ ሰርጀሪ የሚሰራ መልስ ይሄ ከባድ ነው እስር ቤት ገባውኝ በዛ ማለት እንዴ አዎ ግን አንድ ቀን ምን አርገ እንትን ነው በቃ ትንሽ እንሳፈጣለን በቃ መደረግ የሌለበት ነገር አረግን እሺ ከዛ ገባዋት እስር ቤት ስትገባ ቀመስኳት እሺ ትንሿ ካልሲ እንኳን አብራኝ ልትሆን አልቻለችም ጥላኝ ጠፋች አንተ እስር ቤት ስትገባ ጥን ብላ ወዴት እንደሄደች በነጠላ ጫማ ነው ራሴን ያገኝ ኮቪድ ነው በዛ ሁሉንም መሞከር አይደለ ህይወት ሙከራ ነች ከዛ እነዛ ሙከራዎች ያሲንን አሁን ያለበት ቦታ አድርሰውታል አልহামዱሊላህ ገብቷል ግን እየሞከርኩኝ ነው ነሴንስ ጉዳዩን ሳነሳው ወደ ሆነ ፍሬም ብቻ ከወሰድከው ጠባብ ነው እኔ የሞከርኳቸው በጣም ብዙ ነገሮች አሉ በጣም ጉዳዩ ጥልቅ ነው አውዱ ጥልቅ ነው ለምሳሌ ምስኪኖች ጎርሰው ለመብላት ለማደር እየሞከሩ ነው አይደለ ብዙ ሰዎች ታመው ጤናቸውን ለመመለስ እየሞከሩ ነው የእምነት አባቶች በጸሎታቸው ባስተምሮታቸው የሀገርን ሰላም ለመመለስ እየሞከሩ ነው ዶክተሩ ወታደሩ ኢንጂነሩ ለሀገሩ ለማገልገል እየሞከረ ነው መንግስት መስራት ያለበትን እየሞከረ ነው እየሰራ ነው you see አውዱ ሰፊ ነው ከዛ ባለፈው ወጣቶች ራሱ በሱስ እየተጠቁ ያሉ ወጣቶች ከዛ ሱስ ለመውጣት እየሞከሩ ነው ሄሎ ማን በክራይ ባለቤት አልነገረችም በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እንዴ አተሰማም እንዴ እየሞከርኩኝ ነው ያንተን ቤት ክራይ ልከፍል እየሞከርኩኝ ነው የልጆች ትምህርት ቤት የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደል እንዴ ይው ተመልከት ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው የብዙዎችን ህይወት የሚያሳይ ማለት አይተ እንደሆነ ወጫችን ከገቢያችን በላይ ሆኗል እና እንደውም አንድ ጆክ እኮ ነበር አይደል ልጁ አባቱን ይጠይቃል ዛሬ ትምህርት ቤታችን አስማት የሚያሳይ ሰው ስለሚመጣ 50 ብር መግቢያ ተብሏል ሲላቸው ከኔ በለጠ አስማተኛ አለ እንዴ በ2000 ብር ደሞዝ 4 ልጅ ያኖርኩኝ ከኔ በላይ አስማተኛ ማን አለ አሉ ሰው ዘይዳ ደራሆነ እውነት ለምን ከታው አንተ ጾመኛ አይደለ እንዴ አንተ እኮ እየጾምኩ ነው እሺ አይ ግማሽ እንያዘ ግማሽ እሺ ጌታ ይባርካችሁ አሜን መንገድ ምንድነው ሰዎች የሚያስቡትን ነገር ሰጣቸውና እኔ ማስበውን መጨረሻ ላይ ያሳያሉ ወይ ሶሻል ሚዲያ ላይ ልክ ሲበዙ ምን እላለሁ ስማ ወንድም
ችግር ስለገረብ ከፈተነ ደዌ ፈጽሞ አድንም ለምቦጭህን ጥለ መፍትሄ አታነሳም ከንፈርህን መብላት አፍ ያቆስላል እንጂ በደል አያስረሳም እያለፈ ዛሬ ከትላንት ቁጭት ዛሬን አትግደል ልክ እንደ ትላንቱ በሸለሙ አፎች ሽንፈትን ተቀበል አታውቅም ሽቶ የሚወጣ ስትነድ ነው ሰንደል ንደድ እንደ ሰንደል እስከ ጥቁሩ ጫፍ ስርህን አስከብር ገብረህ ቅንጫፍ አትስነፍ ከሰዎች ዓለም ላይ ደስታን አትበደር እቤት ባለች ቂጣ የክትፎ ሳቅ ፍጠር ከክብረ ነክራት አይተመም ጾም ማደር ሰይፍ በጣም 1 ሚሊዮን ተከታይ ወይም ከዛ በላይ ያለው ልጅ እናቱ ስትቸገር ሲያይ ልብ ይሰብራል አልገባኝም እናቴ ይቸገራሉ ያልከኝ ነው ኦፍ ኮርስ በደንብ ነው የምትቸገረው ከዛ ችግሯን ደግሞ አያለው ከዛ ልጅሽ ደርሶልሻል ትባላለች ግን እውነታው አልደረሱላት ምክንያቱም ማረግ አልቻልኩም ሰዎችን እያዩት ታረጅብኛለች ዩሲ ያፋል እያዩት ታረጅብኛለችና እኔ 1 ሚሊዮን ተከታይ ስገባ ስልክ የለኝ በሰው ስልክ ነው መቀርጸው አራተው ያ በሰው ስልክ ነው እየቀረጽኩ ከዛ ሰው አንድ ቀን ይሰጣል በማግስቱ ፊቱን ያጠቁርብሃል ሌላ ሰው ፈልጋለሁ ከዛ አንድ ፍሬንድ እንደም ምን አለ ያሲኑ ያሶ አይፎን አለው ሂድና ተዋውቀው አንተ ጓደኛ ታረጋዋለህ ነገ እንዲቀርጻ ስታንድ አፕ ኮሜዲ ተሰራ ያሲኑን ትመስላለህ እኮ ብለኝ ያቃል ታክሲ ሰልፍ ላይ አራተው ያሲኑን ትመስላለህ አንተ አራተው መቼ ምሱ ከኛ ጋር አንዳንድ ሰዎች አለፋህም ለማለት ቆይ አንድ ጥያቄ ታጠባለህ ወይ ሚጠባለህ አለ ካለ አይ በደንብ በቃ የጡት ነው ያየሁት እኔ ያየ ይሄ በጣም ይሄ ወነት እዚህ ፎቶ ላይ ሰይፍሻ እምብርቴን አየኸው አየሁት እምብርቴ በልጅነቴ በደንብ እንትን የቋጠሩበት መንገድ ትክክል አይደለም እንዴት ከዛ እንዴት ብዬ ካደኩኝ በኋላ ምክንያቱም ሶሻል ሚዲያ ላይ ብዙ ትችት ነበር በዚህ ፎቶ ምክንያት እኔ ይሄን ለአመታት ነው ከልጅነቴ ጀምሬ ፑሽ አፕ ሰራለሁ ከዛ ከሆነ ጊዜ ደግሞ በኋላ ደግሞ አሁን እኔ በስፖርትን 5 አመት ምናምን ሰርቻለሁ ወጥሬ ማለት ነው ከዛ እቺ የእምብርቷ ጉዳይ ግን ያሲኖ የእምብርት ተሰራለህ እንደሚያዩ አንዳንዱ የካፖርት ቁልፍ የሚመስለው ምናምን ነው ከዛ አቆጣጠሩ ትክክል ስላልሆነ ሲበዛብኝ እምብርቴን የቋጠሩት ሰውዬ ጋር ሄድኩ እሺ ይሄ አሪፍ ጫሊ በለት ለበቃይ በእናታችን እሺ ምን አሉ የቋጠሩት አሳዝነኝ ነው እንጂ የታችኛውንም ቋጥሬ ነበር